በመስቀል ላይ ሆኖ በግራ ጎኑ በገባበት በዛ ሳይድ ደምና ወጥ አዳምን እንዲያለው በወዝ በላብ ጥረህ ብላሉ አይደል? አሁን እኛ የምንበላው በወዝ በላብ አይደለም፣ በፌበር ለምን ሲባል ኢየሱስ የደም ላብ ለእያንዳንዱ አዳም ለተረገመው እርግማን ኢየሱስ ዋጋውን ከፍሎታል። ልክ ሂሳብ ሰው ካልኩሌሽን እንደምሰራው ኢየሱስ ምድር ላይ መጥቶ አጋጣሚ አይደለም ፈጽሞ ሄደው በአዳም ላይ የወጡትን እርግማኖች በሙሉ ዊዝ ፓተርን ነው የሰበራቸው። አዳም በለስን ሲበላ ምን ሆነ? ራቁቱን ሆነ አይደል? ኢየሱስ ርቃኑን ተሰቀለ። እያንዳንዱ ነገር ተፈጽሟል። እንዲህ ልበላችሁ ኃጢአት እንኳን በገባበት ወጥቷል። ኢየሱስ ተሰቀለ። መጽሐፍ አንድ ጎበዝ ነው የሚል ጦር ይዞ መጣና ፕሮፌሲ ያውቆ ምናምን አይደለም ሄዶ የኢየሱስ ጎን ለዛው የግራ ጎን ወደ ቀኙ አልሄደም። ሰውየው የሆነ የጨከነ ነው የሚመስለው። እግዚአብሔር ግን መለኮት ግን በአዳም ውስጥ የገባው ኃጢአት በገባበት እየወጣ አዳም በማን ምክንያት ነው ኃጢአት የሆነው? በሔዋን። ሔዋን የምን አጥንቱ ነች? የግራ አጥንቱ አይደል? አንድ ጎበዝ አለ ብድግ አድርጎ ጦሩ የኢየሱስን ቀኙን አይደለም የሚለው ግራው ጎኑን ወስዶ ምን አለው? ወቅ ያኔ በግራ ጎኑ ውሃና ደም ምን አለ? ፈሰሰ። ኃጢአት የገባው በየት ነበር? በሔዋን። በመስቀል ላይ ሆኖ በግራ ጎኑ በገባበት በዛ ሳይድ ደምና ውሃ ምን አለ? ወጣ። ስለዚህ በአዳም ከመጣ ኃጢአት እኛ ተፈተነ። ያላለቀ ፈውስ የለም፣ ያላለቀ ተአምራት ያለም። እኛ ኢንስትሩመንት፣ ዋጋው ተከፍሏል። ሁሉ ነገር ተደምድሟል። ተፈጸመ ብሎ ነገር ጨርሶታል። ዛሬ ነግራቸዋለሁ። ካንሰር ለቆ ይሄዳል። ደም ውስጥ ያለ ችግር ለቆ ይሄዳል። ስኳር ይነቀላል። እርግማን ይሰበራል። ምክንያቱም ኢየሱስ ያልሰበረው እርግማን የለም።